ሰላም ናችሁ? እኔ የምኖረው ባህር ዳር ነው እና ትናንት በለቀኩት ቪዲዮ ሁላችሁም እንተባበረው ለዶክተር አብይ እናድርስለት ብላችሁኛል። እኔ ትንሽ ፎሎወር ነው ያለኝ እና ለብዙ ሰው አይደርስልኝም። ከቻላችሁ ለዶክተር አብይ ለጅማ አድርሱልኝ። እኔ በጣም አሞኛል። ምክንያቱም አንዲት እህት አለች ለእናቴ ስትሉ ገንዘብ የለኝም። ዶክተር አብይ ምናልባት ቢሮ ከደረሰ እንዳታልበኝ፣ ምክንያቱም ጉሮሮዬ በጣም አሞኛል። እናቴም ድሃ ናት፣ ምንም ነገር የላትም። ምክንያቱም ከቻልክ ተባበርና አክሜ። በእርግጥ ሁሉም ሰው ሊያስቸግር ይችላል። እኔ ግን በጣም ስላቃተኝ ነው የኔ አባት። ምክንያቱም ለእናቴ ትንሽ ገንዘብ ልበላት እኔ ብቻ ስለሆንኩ ነው አባቴ። በጣም ደከምኩብህ። ጉሮሮ መንቀሳቀስ አይችልም። በሕፃንነቴ መርቅ የሚባል ገብቶብኝ ነበርና ሁሌ በዓመት ይነሳብኝ። አሁን ግን ይባስ ብሎ በዚህና በዚህ ዘግቶኛል። መዋጥም መናገርም መንቀሳቀስም አልችልም። ላሳያችሁ እችላለሁ። አፌ በደንብ አያስገፍተኝም። አያችሁት አይደል? እኔ እንግዲህ ወንድ ልጅ በዚህ መልኩ ሲያለቅስ አይቼ አላቅም። በእውነት በጣም ልቤ የሚነካው ወንድማችን እንግዲህ በጣም ሲቪር በሆነ ኤግዚዴቲቭ ቶንሲላይትስ ነው የታመመው። እንግዲህ ይህን ችግር ለማከም እኔ ኦልሬዲ ቃል ገብቻለሁ። ልጁ የሚገኘው ባህር ዳር ነው። እዛው አካባቢ መታከም ይችላል። ነገር ግን ደግሞ እዚሁ መጥቶ መታከም የሚፈልግ ከሆነና ወደ አዲስ አበባ መምጣት ከቻለ እኔም እንደ ኢሊት የአንገት በላይ ቀዶ ሕክምና ማዕከል ማድረግ የሚችለውን ነገር በሙሉ ለማድረግ ቃል እገባለሁ። ሰርጀሪው ድረስ ማለት ነው። አይዞ ወንድሜ በርታ። ህይወት እንደዚህ ናት። ከባድ ነው ይገባኛል። ህመም ያለህበት ሁኔታ ከፈጣሪ ጋር ሕክምናህም ደግሞ አልቆ ትድናለህ እና ሰላም ትሆናለህ። ወደፊቱም እንዳያምህ ወይም ደግሞ የመጨረሻ እንዲሆን እናደርጋለን። ቶንሲል በጣም ክፉ በሽታ ነው። የደረሰበትና ያመመው ሰው ነው የሚያውቀው። በምችለው አቅም ደግሞ አንተን ለማገዝ ሞክራለሁ። እንግዲህ ፈጣሪ ከሁላችን ጋር ይሁን። በርታ ወንድሜ።